ከጨረስኩ በኋላ 12ቱንም ማንም ሰው መጥቶ ቢጠይቀኝ ወደኋላ አልመለስም። አሪየስ ነው የመጀመሪያው ኮከብ። አሪየስ ማለት ከመጋቢት 12 እስከ ሚያዝያ 11 የተወለዳችሁ ከመጋቢት 12 እስከ ሚያዝያ 11 ወይም ከማርች 21 እስከ አፕሪል 19 ማለት ነው። ኮከቡ አሪየስ ነው። የፈጠራ ሰው ናቸው። ደግና አዛኝ ናቸው። የእቅድ ሰው ናቸው። ምናባዊ ናቸው። ታማኝ ናቸው። ስብዕናቸው አስደናቂ ነው። ጠንካራ ማንነት አላቸው። ራሳቸውንና ጥንካሬያቸውን ለማሳየት በጣም ይጥራሉ። አዳዲስ ነገር መሞከር ይወዳሉ። ተወዳዳሪና ለማደግ ከፍተኛ ፍላጎት ያላቸው ናቸው። ኃላፊነት ይወስዳሉ። በተፈጥሯቸው ንቁ ናቸው እና ጊዜ ማባከል አይወዱም። ቶሎ ፍቅር ይይዛቸዋል። ታጋሽ ናቸው። ፌርለስ እና ስትሮንግ ናቸው። ድክመታቸው ስሜታዊ ናቸው። እነሱ ራሳቸው የሚጸጸቱባቸውን ውሳኔዎች ሊወስኑ ይችላሉ። በጣም እምቢርተኛና ግልፍተኛ ናቸው ባህሪያቸው ማለት ነው። እሺ ማች የሚያደርጉት ደግሞ እነሱ ከጄሚኒ ከሊዮ እና ከሳክታሪየስ ጋር ነው። የእድል ቁጥራቸው 6 እና 9 ነው። ላኪ ነንበራቸው ቲውስዴይ እና ሳተርዴይ ነው። ላኪ ዴያቸው። ላኪ ከለራቸው የእድል ከለራቸው ቀይ፣ ኦሬንጅ እና የሎ ነው። አሪየስ አለቀ። ሁለተኛ ኮከብ ታውሩስ ከሚያዚያ 12 እስከ ግንቦት 12 የተወለዳችሁ ከሚያዚያ 12 እስከ ግንቦት 12 ወይም በፈረንጅ ከኤፕሪል 20 እስከ ሜይ 20። ታውሩስ ፐርሰናሊቲያቸው ግትርና ስሜታዊ ናቸው። ቆራጥ ናቸው። ታማኝ ናቸው። ስርዓቶችን በመጠበቅ ረገድ በጣም ጥሩ ናቸው። ወጥነትና አስተማማኝነትን ቅድሚያ ይሰጣሉ። ድክመታቸው ደግሞ በምድር ላይ አሉ የሚባሉ በጣም ታማኝና ታማኝ ናቸው። ስስ ናቸው። ግትርና ስሜታዊነታቸው ጥፋተኛ ቢሆኑም ስህተታቸውን አምነው አይቀበሉ። ማች የሚያደርጉት ከራሳቸው ከታውሩስ ጋር፣ ከካንሰር ጋር፣ ከቪርጎ ጋር፣ ከስኮርፒዮ ጋር እና ከካፕሪኮርን ጋር ነው። የእድል ቁጥራቸው 6 ነው። የእድል ቀናቸው ሰኞ፣ አርብ እና ቅዳሜ ነው። የእድል ከለራቸው አረንጓዴና እርዚቶን የሚባል ከለር። ሶስተኛ ኮከብ ጄሚኒዎች ከሜይ 21 እስከ ጁን 21 የተወለዱ ወይም በኢትዮጵያ ከግንቦት 13 እስከ ሰኔ 13 ከግንቦት 13 እስከ ሰኔ 13 በፈረንጅ ከሜይ 21 እስከ ጁን 21። ጄሚኒ ፐርሰናሊቲያቸው ባህሪያቸው ተለዋዋጭ ነው። ግልጽና ጎበዝ ናቸው። ተጫዋች ናቸው። ይሄ ነው ባህሪያቸው። ድክመታቸው ደግሞ ቆራጥ አይደሉም። ወላዋይ ናቸው። ሚስጥር አይጠብቁም። እነማን ናቸው ሚስጥር የማይጠብቁት? ጄሚኒዎች። ማች የሚያደርጉት የሚገጥሙት ኮከባቸው የሚገጥመው ከአኳሪየስ፣ ከሊብራ፣ ከአሪየስ፣ ከሊዮ እና ከካንሰር ጋር ነው። የእድል ቁጥራቸው 3 እና 5 ነው። የእድል ቀናቸው ሰኞ፣ ሮብና ሐሙስ ነው። የእድል ከለራቸው ቢጫ ነው። ኦኬ ስንተኛ ኮከብ ላይ ነው የደረስነው? አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ኮከብ ላይ ደርሰናል። ከ12 4 ደርሰናል። አልደግምም። አራተኛ ኮከብ ካንሰሮች ከሰኔ 14 እስከ ሐምሌ 5 የተወለዳችሁ ከሰኔ 14 እስከ ሐምሌ 15 ወይም በፈረንጅ ከጁን 22 እስከ ጁላይ 22 የተወለዳችሁ። የኮከቡ ስም ካንሰር ይባላል። ባህሪያቸው ተንከባካቢና ስሜታዊ ሩህሩህ ናቸው። ራሳቸውን ይጠብቃሉ። ደህንነትን ይፈልጋሉ። መስዋዕት ይሆናሉ። መውደዳቸውንና ጉብዝናቸውን ማሳየት ይወዳሉ። ቀልደኞች ናቸው። አይስኮፊ ጠጥቼ የሚያዛጋኛል። ምን አይነት የቡና ሱስ ነው? ድክመታቸው ከራሳቸው በላይ ሌሎችን ያስቀድማሉ። ስስ ናቸው ካንሰሮች ማለት ነው። እና ማች የሚያደርጉት ካንሰሮች ከካፕሪኮርን እና ከታውሩስ ጋር ነው። የእድል ቁጥራቸው 2፣ 7 እና 9 ነው። የእድል ቀናቸው ማክሰኞ፣ አርብ እና ሐሙስ ነው። የእድል ከለራቸው ሰማያዊ እና ነጭ ነው። ይኸው ካንሰሮች አዎ እያሉ ነው። ሊዮ ሪም ያንቺ ኮከብ ነው። ሊዮዎች በኢትዮጵያ ከሐምሌ 16 እስከ ነሐሴ 16 የተወለዳችሁ። እኔ ሐምሌ 1 እኮ ነኝ ማሪ
እኮ ከሐምሌ እንዴ ኦገስት ዋን ማለት ነው። ታዲያ ኦገስት ዋን እኮ ሐምሌ ያለ ሐምሌ 25 ነው። ልክ ነሽ። በኢትዮጵያ 25 ነው፣ በፈረንጅ ነው አንድ የተወለድሽው። በፈረንጅ ኦገስት 1 ነሽ። ኦገስት 1 በፈረንጅ ከሐምሌ 16 እስከ ነሐሴ 16 የተወለዳችሁ፣ በፈረንጅ ከጁላይ 23 እስከ ኦገስት 22 የተወለዳችሁ። የኮከባችሁ ስም ሊዮ ይባላል። ፐርሰናሊቲያቸው፣ ባህሪያቸው የትልቅ ልብ ባለቤት ናቸው። ርህራሄ አላቸው። ንቃተ ህሊና አላቸው። ብዙ ጊዜ መሪዎች ናቸው። በራሳቸው ይተማመናሉ። በአክብሮትና በገንዘብ ልግስና ይታወቃሉ። በመስጠት ይታወቃሉ። በጣም ጥሩ ልብ አላቸው። አዛኝ ናቸው። የትልቅ ልብ ባለቤት ናቸው። መሪዎች ናቸው ሲል ደግሞ ብዙ ጊዜ የብዙ አገራት መሪዎችን ኮከብ ካያችሁ ሊዮ ናቸው እና ወደፊትም መሪ የመሆን እድል ይገጥማት ይሆናል። ኢትዮጵያ በሴት ልትመራ ትችል ይሆናል። እሺ፣ ድክመታቸው ራስ ወዳድ ናቸው። ስለ ራሳቸው ፍላጎት ብቻ ይጨነቃሉ። ይሄ ደካማ ጎናቸው ነው። ያኛው ጥሩ ጎናቸው ነው። በሁሉም ነገር ውስጥ ራሳቸውን ያስገባሉ። ይህ ባህሪያቸው በህይወታቸው ውስጥ ያሉትን ጥሩ ሰዎች ያባርራል እና በአካባቢያቸው ባሉ ሰዎች ላይ ብዙ ችግር ይፈጥራሉ። ሪም ችግር አትፍጠሪብን እባክሽ እኛ ላይ። እኔ ችግር ፈጠረችብኝ የሚል አካል አለ ጋይስ። ለዚህ ነው ያላመንኩበት።